የምትናደዱ ሰዓት ዝም በሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ግን እኮ ሰዎች ስለኔ መጥፎ እያወሩ ነው። ወላ የሕዙንከ ቀውሉሁም ብሏል አላህ። ንግግራቸው አንተን አያሳዝነህ። ሁሌ ብቻዬን እኮ ነኝ፣ ለኔ ማንም የለኝም፣ ብቸኛ ሰው ነኝ። ወሁወ መዐኩም አይነማ ኩንቱም፣ አላህ የትም ሁን የትም ሁሌም ካንተ ጋር ነው፣ ብቻህን አይደለህም። እነሱ እኮ እኔን ጎድቶኛል፣ እኔም መልሼ ካልጎዳኋቸው አርፌ አልቀመጥም። የጎዳህን መልሰህ አትጉዳ፣ የካደህንም መልሰህ አትካድ ብለዋል ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ። እኔ ምንም ደስተኛ አይደለሁም። ለምንድነው እንደሱ መኪና የሌለኝ? እንደሱ ለምንድነው ቤት የሌለኝ? ላለህ ነገር ትንሽም ብትሆን አልሐምዱሊላህ በል። ምንም የሌለው ብዙ ሰው አለና። በቃ ደክሞኛል፣ መስገድ አልፈልግም፣ ተወኝ። ፈዝኩሩኒ አዝኩርኩም ብሏል አላህ። አስታውሱኝ አስታውሳችኋለሁ ብሏል። ሰላት ደግሞ ከአላህ ጋር የምንገናኝበት አንደኛው መንገድ ነው። ለምንድነው ህይወት ለኔ ከባድ ነው? ለምንድነው ደስተኛ መሆን ማልችለው? በአላህ ላይ ተወከል ይኑረህ። በአላህ ስትወከል ሰብር ካለህ አላህ ሁሉንም ነገር ያገራልሃል። የምን